ሰላም ውድ ተማሪዎቻችን እንዴት ናችሁ? ዛሬ ደግሞ የስድስተኛ ክፍል እንግሊሽ ትምህርት የክረምት ተከታታይ ጥናት ክፍል 1 ነው ይዤላችሁ የመጣሁት። ከዚህ በፊት ባሉት 3 ቪዲዮዎች የሂሳብ ወይም የማትስ ትምህርትን ለክረምት ለቀጣይ ለ2019 ዓመተ ምህረት ለምትፈተኑ ተማሪዎች የሚረዳችሁና የሚጠቅማችሁን ቪዲዮ ሰርቼላችሁ ነበረ። አሁን ደግሞ በእንግሊሽ መጥቻለሁ ማለት ነው። ማትስም የሚቀጥል ይሆናል። እንግሊሽን ደግሞ ዛሬ ክፍል 1 ጀምረን እናያለን። እንግዲህ እንግሊሽን የምናየው ከዩኒት 1 ጀምረን ነው። መጽሐፋችሁ ላይ ዩኒት 1 ትራዲሽናል ጌምስ የሚል አለ። እሱ ስር ያሉትን ግራመሮችና ቮካቡላሪዎች ላይ ነው ፎከስ የምናደርገው። ምክንያቱም ፈተናው ቮካቡላሪ ግራመር ላይ ፎከስ ስለሚያደርግ ማለት ነው፣ ሚኒስትሪ ማለት። ስለዚህ እሱ ላይ ፎከስ አድርገን የምናይ ይሆናል። ወደ ትምህርቱ ከመሄዳችን በፊት ይሄ ቪዲዮ ስለሚጠቅማችሁ ላይክ እንዲሁም ለሌሎች ሰዎች ሼር ማድረግና ቻናሉን ደግሞ ሰብስክራይብ ማድረግ አትርሱ። ወደ ቪዲዮ እንሄዳለን። ግራመር ነው መጀመሪያ የምናየው። እንግዲህ በዚህ ዩኒት ላይ 2 ግራመሮች አሉ። የመጀመሪያው ሲምፕል ፕሬዘንት ቴንስ ነው። የሁለተኛው ደግሞ ሲምፕል ፕሬዘንት ኮንቲኒዩስ ቴንስ ነው ያለው ማለት ነው እዚህ ዩኒት ዋን ላይ። ዛሬ የምናየው ሲምፕል ፕሬዘንት ቴንስ ነው ማለት ነው። ሲምፕል ፕሬዘንት ቴንስን የምንጠቀመው we use it for facts, which is fact ማለት እውነታ የሆኑ ነገሮች፣ ለምሳሌ ወተት ነጭ ነው። እነዚህን የመሳሰሉ ነገሮችን ለመግለጽ በእንግሊዘኛ ማለት ነው ሲምፕል ፕሬዘንት ቴንስ እንጠቀማለን። ስትራክቸር አለው፣ እሱን የምናይ ይሆናል። ሀቢት ደግሞ ተደጋጋሚ የሚሰራ፣ ይሄኛው እውነታ ነው። ሀቢት ደግሞ የምንለው ልምድ ነው። ልምድ በተደጋጋሚ የምንሰራው ነገር ሀቢት እናለን። እሱንም የምንገልጸው በሲምፕል ፕሬዘንት ቴንስ ነው። ዴሊ ሩቲንስ በየቀኑ የምንሰራቸው ነገሮች፣ በየቀኑ የምንሰራቸው ነገሮች በቀን ውስጥ ማለት ነው። አንድ ቀን ውስጥ የምንሰራቸው ነገሮች የምንገልጸው ሲምፕል ፕሬዘንት ቴንስ ተጠቅመን ነው ማለት ነው። ለምሳሌ I play football ብንል ይሄ ሲምፕል ፕሬዘንት ቴንስ ስትራክቸር ነው። ስትራክቸር አለው፣ ከዚህ ቀጥሎ የምናየው ይሆናል። ግን እንዲሁ ጀነራሊ ስናየው I play football ይላል እዚህ ጋር። አሁን I play football ማለት ምንድነው? ኳስ እጫወታለሁ። እየተጫወትኩ ነው ሳይሆን እጫወታለሁ። ምን ማለት ነው? እጫወታለሁ ሁል ጊዜ የማደርገው ነገር ነው ማለት ነው። I'm playing football ካልኩኝ ነው ቀጣይ የምናየው ቴንስ ሲምፕል ፕሬዘንት ኮንቲኒዩስ ቴንስ ነው። እሱ የአሁንን ነገር የሚገልጽ ነው፣ እያደረኩት ያለሁትን ድርጊት ማለት ነው። ሲምፕል ፕሬዘንት ቴንስ ካልን ግን ሶስቱን ነው የሚገልጽልን። ፋክት እውነታዎችን፣ በቃ ጀነራሊ ማንኛውም ሰው እዚህ ዓለም ላይ ያለ እውነታ ማንኛውም ሰው የሚያውቀው ነገር ማለት ነው። እውነታ ነው፣ የማይቀየር ተፈጥሯዊ የሆነ ነገር ፋክት እንለዋለን። ሀቢት ደግሞ ልምድ ነው። ከዛ ዴሊ ሩቲን ነው የምንገልጽበት ማለት ነው። ስለዚህ አይ ፕሌይ ፉትቦል ስንል ሀቢታችን ነው ማለት ነው። ይሄ ነገር ኳስ እጫወታለሁ ሁልጊዜ ማለት ነው። ሺ ላይክስ ገበጣ ትወዳለች። ስለዚህ የምንወደውንም ነገር ለመግለጽ ፌቨራይት የሆነውን ነገርም ለመግለጽ ፓስትም አይሆንም፣ አሁን ላይ ነው ያለ ነገር ነው አይደለ? አሁንም እንወደዋለን ያን ነገር። ስለዚህ በፕሬዘንት ሲምፕል ፕሬዘንት ቴንስ ነው የምንገልጸው ማለት ነው። ሺ ላይክስ ገበጣ and they study Englishin ምን ይላሉ? ያጠናሉ፣ ሁልጊዜ ያጠናሉ እንግሊሽ ማለት ነው። ሀቢት ሊሆን ይችላል፣ ዴሊ ሩቲናቸው ሊሆን ይችላል። ግን እንደዚህ አይነት ነገሮችን በሲምፕል ፕሬዘንት ቴንስ ነው የምንገልጠው ማለት ነው። ሲምፕል ፕሬዘንት ቴንስ ደግሞ ምን አለው? ስትራክቸር አለው እንደነገርኳችሁ። ስለዚህ ስትራክቸሩን እናያለን። ፖዚቲቭ ስትራክቸር ሲሆን ሳብጀክት ፕላስ ቨርብ ነው። ፖዚቲቭ ማለት አዎንታዊ የሆነ ትርጉም ሲኖር፣ አዎ ይሆናል፣ ተደርጓል አይነት ነገር የለም። ፖዚቲቭ የሆነ ሚኒንግ ሲኖረው ሳብጀክት ፕላስ ቨርብ ነው። ሳብጀክት ማለት አይ፣ ሺ፣ ሂ፣ ዘይ፣ ዊ፣ አበበ፣ ከበደ ምናምን ሊሆን ይችላል። እነዚህ ሳብጀክት ይባላሉ። ድርጊቱን ደግሞ ቨርብ እንለዋለን። እሱን ጨምረን ስንገልጸው ልክ እንደ ቅድሙ ማለት ነው። ለምሳሌ ቅድሙ ምሳሌ ላይ አይ ፕሌይ ፉትቦል ይላል።
እኔ ኳስ እጫወታለሁ። ምንድነው ድርጊቱ? መጨረሻ በአማርኛ ግስ እንለዋለን። ቨርብ ማለት መጨረሻ ላይ ነው የሚመጣው። ፕሌይ የሚለው ይሆናል ማለት ነው። ፕሌይ ማለት መጫወት ነው። ስለዚህ ፕሌይ ፉትቦል ስትራክቸሩ ነው። ፖዚቲቭ ሚኒንግ ነው ያለው ይሄ ማለት ነው። ለምሳሌ I play እኔ እጫወታለሁ። he plays እሱ ይጫወታል። ምንም አሁን እዚህ ጋር ኦብጀክት አልተጠቀምንም። ኦብጀክት ነው የኛ የሚባለው። ኦብጀክት ሳናስገባ በሳብጀክትና በቨርብ ብቻ በሲምፕል ፕሬዘንት ቴንስ እንጠቀማለን ማለት ነው። እጫወታለሁ፣ ይጫወታል፣ ትጫወታለች ምናምን። እዚህ ጋር ምን ታስተውላላችሁ? ቨርቡን ይሄኛው አይ እና ዘይ ዊ ሲሆን ዩ ሲሆን ማንን ነው የምንጠቀመው? ቨርብ ዋንን ነው የምንጠቀመው። ከዚህ ጋር የሚሄደው ቨርብ ዋን ነው። ግን ሺ ሂ ኢት ሲሆን ደግሞ ቨርብ ኤስ ነው የምንጠቀመው። እዚህ ጋር አሁን ፕሉራል ስለሆነ ሳይሆን ሲንጉላር ሲሆን የምንጠቀመው ማንን ነው? ቨርብ ኤስ ነው የምንጠቀመው የቃሉን ማለት ነው። አይ ፕሉራል አይደለችም ሲንጉላር ናት እኔ ማለት ነው። ግን አይ በተለየ ከፕሉራሎች ጋር ነው የምትጠቀመው። ቨርብ ዋንን ነው የምትጠቀመው ምንም አይነት ተጨማሪ ነገር ሳይሆንበት ቨርቡ ላይ። ግን ሂ ሺ ኢት ከሆነ ቨርብ ኤስ ነው። ቨርብ ፕሌይ የሚለው ላይ ማንን ተጨመረ? ኤስ። ለዛ ነው ሂ ፕሌይስ የተባለው ማለት ነው። ኔጌቲቭ ደግሞ አለው። ኔጌቲቭ ሲሆን ደግሞ ሳብጀክት ፕላስ ዱ ዳዝ ኖት ፕላስ ቨርብ። ሳብጀክት ማለት ሂ ሺ ኢት ቀደም ያልናቸው ማለት ነው። ከዛ ፕሉራል ሲሆን ዱ እንጠቀማለን፣ ሲንጉላር ሲሆን ዳዝ። አይ እንግዲህ ከነሱ ከፕሉራሎች ጋር ነው የምትወስደው ብያችኋለሁ። ሳብጀክቱ አይ፣ ዘይ፣ ዊ፣ ዩ፣ አይ ዘይ ዊ እነዚህ ሲሆኑ ማንን እንጠቀማለን? ዱናት እንጠቀማለን። ዱናት ናት ከሁለቱም ጋር ትሄዳለች። ከዛ ሺ ሂ ኢት ሲሆን ደግሞ ማንን እንጠቀማለን? ዳዝንት ዳዝ ኖት ወይም ደግሞ ዳዝንት ማለት ይቻላል። በምህጻረ ቃል ሲጻፍ አሁን ዶንት ወይ ደግሞ ዳዝንት እንደዚህ አድርጋችሁ መጻፍ ትችላላችሁ ማለት ነው። እንደዚህም ቢመጣ ዱናት ማለት ነው። በአፖስትሮፍ ሲጻፍ ማለት ነው። ይሄ እኛ ልክ በአማርኛው ምህጻረ ቃል እንደምንለው በእንግሊዘኛም እንደዚህ አጥሮ መጻፍ ይችላል ማለት ነው። ስለዚህ ኔጌቲቭ የሆነ ሚኒንግ እንዲኖራቸው ስንፈልግ ምን እንጠቀማለን? ዳዝንት ወይም ደግሞ ዱናት ወይም ደግሞ ዶንት የሚለውን እንጠቀማለን። ለምሳሌ እዚህ ጋር አይ ፕሌይ የሚለውን አይ ዶንት ፕሌይ ማለት እንችላለን። ሂ ፕሌይስ የሚለውን ሂ ዳዝንት ፕሌይ። የዚህኛው ምሳሌ ላሳያችሁና ምን እንደሆነ ነግራችኋለሁ። ለምሳሌ አይ ዶንት ፕሌይ የራሱን የቀየር ነው። አይ ዶንት ፕሌይ እዚህኛውም ላይ ቨርብ ዋን ነው የምንጠቀመው፣ ምንም አይነት ነገር አንጨምርም። ሺ ዳዝንት ፕሌይ አሁን ሺ ሲሆን ምን ይወስዳል ብያችሁ ነበር? ቨርብ ኤስ። እዚህ ጋር ግን ቨርብ ዋን ነው የተጠቀምነው። ለምን ይመስላችኋል? እስቲ ትንሽ ደቂቃ አስቡትና ምክንያት ለራሳችሁ መልሱን መልሱ። ከዛ በኋላ እኔ ስመልሰው ደግሞ ልክ መሆናችሁን ታረጋግጣላችሁ ማለት ነው። እሺ ፖዝ አድርጋችሁ ማሰብ ትችላላችሁ። መልሱ ምን መሰላችሁ? ዳዝንት ከተጠቀምን ወይም ዳዝን ከተጠቀምን ከሲንጉላሩ ጋር ቨርብ ዋን ነው የምንጠቀመው። ምክንያቱም ዳዝ የሚለው ዱ የሚለው የዱ ቨርብ ኤስ ነው። ዳዝ ማለት ኢኤስ ነው የሚጨምረው የዱ ሲበዛ ማለት ነው። በኤስ የዱ ቨርብ ኤስ ዳዝ ነው። ስለዚህ ዳዝ የሚለው ኦሬዲ ኤስን ስለወሰደ ሁለት ጊዜ ኤስ አንጠቀምም ማለት ነው አንድ ሴንተንስ ላይ። ስለዚህ ዳዝ የሚለው አንድ ኦሬዲ ስለወሰደ ፕሌይ የሚለው ምን ይሆናል ማለት ነው? ቨርብ ዋን ይሆናል ማለት ነው። ፕሌይ ቨርብ ዋን እንጠቀማለን። አሁን ለምሳሌ እዚህ ጋር ሂ ፕሌይስ አለ አይደለ? ሂ ዳዝንት ፕሌይ። ዳዝንት ማለት ዳዝ ኖት እንደሆነ ተነጋግረናል። ስለዚህ ሂ ዳዝንት ፕሌይ ነው የምንለው እንጂ ሂ ዳዝንት ፕሌይስ አንልም። ምክንያቱም ሁለቴ ኤስ ስለማንጨምር ማለት ነው። ስለዚህ ፖዚቲቭ ከሆነ ሲንጉላሩ ላይ ቨርብ ኤስ ትጨምራላችሁ ለፖዚቲቭ ስትራክቸር ኦፍ ሲምፕል ፕሬዘንት ቴንስ ማለት ነው። ኔጌቲቭ ስትራክቸር ከሆነ ግን ምንድነው የምታደርጉት?
doesn't ስትጠቀሙ verb 1 ነው የምትጠቀሙት ምንም አይነት s አትጨምሩም ማለት ነው ስለዚህ ስትራክቸሩ ይሄንን ይመስላል ያልገባችሁ ነገር ካለ መጠየቅ ትችላላችሁ ምንም ከታች ዲስክሪፕሽን ላይ የቴሌግራም ሊንክ አለ እኔንም በቀጥታ የምታወሩበት የሰፖርት አካውንት አለ ግሩፕም አለ ቻናልም ስላለ እሱን በመቀላቀል ማንኛውም ነገር መጠየቅ መረጃዎችን ማግኘት ትችላላችሁ እሺ እንቀጥል ለኩዌስቸን ፎርም ደግሞ አለ ሶስተኛው ኩዌስቸን ሲሆን እንዴት ነው ሲምፕል ፕሬዘንት ቴንስን የምንጠቀመው ነው do you play መጀመሪያ ላይ ማን ይመጣል do ይመጣል ማለት ነው ስለዚህ subject plus verb የሚለው እንዳለ ሆኖ ከፊት ለፊት ግን do ወይም does እንጠቀማለን ግን ያው do እና does ብቻ ላይሆን ይችላል እንደምኑ ሊሆን ይችላል እንዳመጣጡ ሌሎችም ቃላቶች ካሉ isም ልንጠቀም እንችላለን areም ልንጠቀም እንችላለን ከፊት ለፊት ስለዚህ ከፊት ለፊት የሚመጣው ምን ይሆናል auxiliary verb ይሆናል ማለት ነው auxiliary verb የሚባሉት ምን ማን ናቸው auxiliary verb የምንላቸው is are has have እነዚህ በምንድናቸው በpresent tense ሲሆን እነዚህ auxiliary verb እንላቸዋለን ማለት ነው ስለዚህ እነዚህም ከፊት ለፊት ከዱና ዳዝ በተጨማሪ ፊት ለፊት ሊመጡ ይችላሉ ለምሳሌ are you okay ካልኩኝ ምንድነው አርን ከፊት ለፊት አስቀደምኳት ማለት ነው are you okay ስለዚህ አርን ከምን አረኳት ከፊት ለፊት አረኳት እንደዚህ አድርገን question እናደርጋለን ለምሳሌ እዚህ ጋር do you play እጫወታለህ ጥያቄ ያደርገን ነው do you play ከዛ does he play ይጫወታል does አይደለም እንጠቀመው does he play አሁንም እዚህ ጋር play ብቻ ነው does ስላለ already does ባለበት ጊዜ verb 1 ነው የምንጠቀመው እሱን እንዳትረሱ ስለዚህ question እንደዚህ መጠየቅ እንችላለን do you play does he play is your uncle okay are you fine እነዚህ ሁሉ ጥያቄዎች ናቸው ስለዚህ ይሄንን ይመስላል ሲምፕል ፕሬዘንት ቴንስ እስቲ ደግሞ ምን ያህል እንዳወቃችሁ ለመረዳት ፕራክቲስ ኩዌስችኖችን እንሰራለን ማለት ነው fill in the blank space she dash football every Sunday እዚህ ጋር ሊገባ የሚችለው ምንድነው ነው she ፉትቦል መጫወት የምትወስዱት verb play ነው እሺ ለበላችሁ መጫወት ነው ዝሮ ስለዚህ she does ሚላል እዚህ ውስጥ የለም every Sunday every የምትል ካለች ሁሉ ጊዜ simple present tense ነው እሺ simple present tense ነው ምክንያቱም ቀደም ዩዞችን ስናይ habitual action ወይም habit ለመግለጽ ብለናል habit ደግሞ ሁሉ ጊዜ የምናደርገው ነገር ነው ወይም ደግሞ daily routine ለመግለጽ ብለናል በየቀኑ የምናደርገው ነገር ስለዚህ every የምትል ቃል ካለች ሁሉ ጊዜ simple present tense ነው ማለት ነው ስለዚህ she play ነው plays she plays መልሱ plays ነው የሚሆነው ማለት ነው she plays football every Sunday ሁሉ ጊዜ እሁድ ኳስ ትጫወታለች እያለን ነው ማለት ነው ሁለተኛው they dash English every day there is also another every ያለውንም እዚህም ጋር ስለዚህ እንግሊሽ ምንድነው ይጠናል አይደል study የሚለውን ተጠቀሙ ስለዚህ አሁን study ነው ወይስ studies ነው የሚሆነው የሚለው ነው they plural ነው singular ምንድነው plural ነው አይደለ ስለዚህ plural ከሆነ ወይም ደግሞ ብዙ ነገሮችን ብዙ ሰዎችን የሚገልጽ ቃል ስለሆነ ምን እንደነው ምን ወስደው verb 1ን ራሱ ነው የምንወስደው ማለት ኤስ አንጨምርም ስለዚህ they study English every day study ይሆናል ማለት ነው ሌላኛው ሶስተኛው ጥያቄ he dash milk ይሄንን በኔጌቲቭ ነው እንድትሰሩት የፈለኩት ይሄ ድሪንክ ሚለውን ተጠቅማችሁ ኔጌቲቭ አረፍተ ነገር አድርጉት ብትባሉ እንዴት ነው የምታደርጉት እስቲ ቪዲዮን ፖዝ አድርጉትና ስሩት ከዛ አብረን እንሰራዋለን እሺ he ከሆነ do not ነው ወይስ doesn't ነው የምንወስደው
ሲንጉላር ስለሆነ ማንን ነው የምንወስደው? doesn't። ስለዚህ he doesn't drink milk ነው የሚሆነው። he doesn't drink milk የሚለው ምን ይሆናል? መልስ ይሆናል ማለት ነው። ምንድነው? ወተት አይጠጣም። እሱ ወተት አይጠጣም። እየጠጣ አይደለም፣ አይጠጣም ነው። ጀነራሊ ወተት እንደማይወድ ነው በዚህ አረፍተ ነገር የምንገልጸው። አሁን ላይ እየተደረገ ያለ አክሽን ከሆነ ሲምፕል ፕሬዘንት ኮንቲኒዩስ ቴንስ ነው የሚሆነው። እሱን በሚቀጥለው ቪዲዮ እናያለን። አንድ ላይ በዚህ ቪዲዮ እናያለን ብዬ አስቤ ነበር፣ ግን በአንድ ቀን አንድ ቴንስ ካያችሁ ወይም ስለ አንድ ርዕሰ ጉዳይ ካወቃችሁ በቂ ነው። በአንድ ጊዜ ሁለት ርዕሰ ጉዳይ ማወቅ ትንሽ ጭንቅላታችን ሳያብላላው ጥሩ አይደለም። አንደኛ፣ ሁለተኛ ደግሞ ቪዲዮም ስለረዘመ እንዳይረዝምባችሁ ብዬ በሚቀጥለው ቪዲዮ አድርጌዋለሁ። በሚቀጥለው ቪዲዮ ሲምፕል ፕሬዘንት ኮንቲኒዩስ ቴንስ እና እሱን እናያለን። እንዲሁም ሁለቱን የዛሬውን ሲምፕል ፕሬዘንት እና ሲምፕል ፕሬዘንት ኮንቲኒዩስ ቴንስን እያወዳደርን ያው ሁለቱ ያላቸው ልዩነት በደንብ የምናይ ይሆናል። ጥያቄዎችንም እንሰራለን። በሚቀጥለው ቪዲዮ እሱን ሲምፕል ፕሬዘንት በሚቀጥለው ቪዲዮ ሲምፕል ፕሬዘንት ኮንቲኒዩስ ቴንስ የምናይ ይሆናል። ያላችሁ ማንኛውም ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ቪዲዮውን ላይክ ማድረግ አትርሱ። እባካችሁ ላይክ አድርጉት። ለሌሎች ሰዎች ዩቲዩብ ያዳርሰዋል ላይክ ባደረጋችሁት ቁጥር ማለት ነው። ሼር እና ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ቻው።